አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከጧቱ 2 ሰዓት ሆኗል በኢትዮጵያ አቆጣጠር ዕለተ ሮብ ጥቅምት 20 ጥቅምት ነው ጥር 20 እኔ እኮ በጥቅምትና በጥር መካከል ያለው ልዩነት አይገባኝምና ሶሪ ለማለት ነው። ግን ደግሞ ዛሬ ቁርሳችንን እየበላን ነው ቪዲዮ የምናወራው። ድሮ ሽልጦ ከደፍተሩ ጋር እንደዚህ አድርጎ ትምህርት ቤት የሄደ ማን ነው? ቦርሳ ውስጥ ትምህርት ቤት በረፍት ሰዓት እንደዚህ ይዘን ሄደን አዋጥተን አልበላችሁም? እኔ በልቻለሁ በደንብ ልጅነቴ። እና በጎመን ነው የሚበላው። ሲጎመን እየበላው ማውራችሁ ቁም ነገር አለ። ሰሞኑን መቼ ነው ፍሪጅና ስቶቭ ገዝቻለሁ። ላይፌን አቅልሎልኛል። የገዛውት ገሳላ በ69 ሺህ ብር ነው። ዲስካውንት ሆኖልኝ በ65 ወስጃለሁ። የስቶቭንም ዋጋ ነግሬያችሁ ነበር። ግን ምንድነው አንዲት ልጅ እዛ ቪዲዮ ላይ ኮመንት ይሄ ሁሉ ብር የምንድን ነው? 2000 እና 3000 ብር እኮ ነው የገዛውት ብላለች ማለት ነው። እናቱ እንኳን ዛሬ 1990 ዓመተ ምህረት ራሱ በዛ ዋጋ አልተሸጠም። የጃንዌን ጊዜ ታሪክ ነው እንደምታወሪው። በእናትሽ በ3000 እና በ2000 ብር ገሳላ የሚገዛ ከሆነ አገናኘኝ። 20 ገሳላ ገዝቼ ኤሌክትሮኒክስ ቤት እከፍታለሁ። ኮሜንቱን አስቀምጥላችኋለሁ። እና ሰው ራሱ ምንም መልስ አልሰጣትም ማለት ሪፕላይ አድርጎ የመለሰላት ሰው የለም። ሁሉም ዝም ነው ያለ። እና ስገርማኝ ይሄን ስልሽ ኢትዮጵያ ኑሮ ውድ ነው እያልኩ ሳይሆን በቃ ዘመኑ በሄደ ቁጥር ሁሉ ነገር እየተቀያየረ ነው የሚመጣው። እና ምን ልሽ ፈልጌ ነው አንቺ ከሀገርሽ ከወጣሽ አይ ቲንክ ይመስለኛል ከ20 ዓመት በላይ ሆኖሻል። ወደ ሀገርሽ ተመለሺ። የሀገርሽን ሁኔታ ልሽ ፈልጋለሁ። ሁለተኛ ፖይንቴ ደግሞ አንዲት እህታችን አረብ ሀገር ሆና በፓስፖርቷ አካውንት ከፈተች። ከዛ በዛም አካውንት በእርግጠኝነት አውቃለሁ ኮሜንት ላይ እየበለሽ አታውሪ እንደምትሉኝ ግን አወራለሁ። አያገባችሁም። ዝም ብላችሁ ላይክ ሼር አድርጉ። አካውንት ከፍቼ ብሬን አስቀምጬ መጥቼ ብር ላወጣ ስል እኔ የከፈትኩት ሌላ ብራንች ነው። ብር ላወጣ ሄድኩት ሌላ ብራንች ነውና አካውንትሽ አክቲቭ አይደለም፣ አክቲቭ አስደርጊና ነይ ብሎ አሉኝ። እናንተ አክቲቭ አድርጉልኝ ስላቸው አይ እኛ አናረግም፣ አካውንቱን የከፈልሽበት ቦታ ነው አክቲቭ የሚደረገው። ለጊዜው የምንሰጥሽ 10 ሺህ ብር ነው ብለው 10 ሺህ ብር ሰጡኛል። ሄጄ አሁንም አክቲቭ አድርጌ ተመልሼ በሌላ ጊዜ ልወስድ ስል አሁንም አክቲቭ አልተደረገም አሉኝ አለች። ከዛ እዛው ብራንች ተመልሼ ለምንድን ነው አክቲቭ ማታደርጉልኝ? አልተደረገም እኮ ብዬ ስል 10 ሺህ ብር ብቻ ነው ማውጣት የምትችይው ብሎ አሉኝ። ለምን ብዬ 10 ሺህ ብርን አወጣው። በሶስተኛው ጊዜ ግን ሲሄድ አሁንም አክቲቭ አልተደረገም። ምንድን ነው ችግሩ ንገሩኝ በግልጽ ብዬ ስላቸው አካውንቱ ያንቺ አይደለም ብለው ቁጭ። እንዴት የኔ አይደለም? የገዛ አካውንቴን ምናልባት ከተከፈተ የፊዚካል ለውጥ ሊኖር ይችላል። ፎቶ አልተመሳሰለም ነው የሚሉት እነሱ። እና ፎቶ አለመመሳሰሉ የእሷ መሆኑን መፍትሄ ስጡኝ ብላ ነው አሁን ልጅቱ የተናገረችውና እኔ ምነግርሽን እህቴ ምናልባት ይሄን ቪዲዮ ሼር አድርጉላት ከይም መልስ ልታገኝ ትችላለች።
ባንክ ቤት ውስጥ ፎቶ ብቻ ሳይሆን ፍርሚያሽ ራሱ ፍርሚያሽ ለቡክሽ የፈረምሽው ፍርሚያና አሁን ብር ልታወጪ የፈረምሽው ፍርሚያ ካልተመሳሰለ አይሰጡም። ፍርሚያን ለማስተካከል ሌላ ፕሮሰስ አለው ደግሞ ፎቶ ተመሳስሎ ማለት ነው። ፎቶ ደግሞ አለመመሳሰል ደግሞ ችግሩን እንዴት ነው የምትቀርፊው? ባንክ ቤቱን በፍርድ ቤት በመክሰስ በማስመስከር ፓስፖርትሽን የድሮ ፓስፖርትሽን ኮፒ በማውጣት ባንክሽ ላይ ካሉ ፎቶ ጋር በማመሳከር በፍርድ ቤት አስወስነሽ ብርሽን ማግኘት ትችላለሽ። እና ረጅም ዓመት ከሀገር ወጥቶ መቆየት ችግሩ ይሄ ነው። የገዛ ብራችሁን የእናንተ አይደለም ተብላችሁ ትካዳላችሁ። ስደት ላይ ስትኖሩ ደግሞ መወፈር ሊኖር ይችላል፣ መክሳት መጥቆር ሊኖር ይችላል፣ ማርጀት ሊኖር ይችላል። እድሜያችን ሳይሄድ በስራ ብቻ ጊዜያችን ስለምናሳልፍ ለራሳችን ጊዜ ስለማንሰጥ ፊታችን ሊጎሳቆል ይችላል። ወይም ደግሞ የሌለ ቅናት ሰጥቶን ፈረንጅ አድርጎን ምሳሰል ይችላል። ግን አንዳንድ ጊዜ መታወቂያ ላይ ፓስፖርት ላይ ባንክ ቤት ላይ ስትፈርሙ ፍርሚያችሁን ጥንቃቄ ማድረግ እና ሌላው ቢቀር ፎቶዋ ባይመሳሰል የተከፈተበት ስልክ ቁጥር እስቲናው በስሟ ካለ በዛ ማረጋገጥ ይቻላል። በፍርሚያ ማረጋገጥ ይቻላል። በብዙ መንገድ ማረጋገጥ ይቻላል። ግን ይህንን ማስተካከል የምትችይው አዲስ አበባ ብሔራዊ ባንክ ሄደሽ ስታናግሪያቸው ነው። እና እንዲህ አይነት ችግር ብዙ ጊዜ ይፈጠራል። እነሱ ላይ መፍረዳችን ያስጠይቃችኋል። እና እባካችሁ ጥንቃቄ አድርጉ። ለፍታችሁ መታችሁ እንደዚህ ብሩ ያንቺ አይደለም አካውንት ውስጥ መባል ቀላል አይደለም። ምናልባት ብዙ ብር ሊሆን ይችላል እዚህ ውስጥ ያስቀመጠችውና በተቻላችሁ መጠን እዚህ የመጣችሁ ሪፍሬሽ እያደረጋችሁ ተመለሱ። እና ስለተከታተላችሁ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ ማድረግ እንዳትረሱ ጋይስ። ጎመኑ ጥርሴ ላይ ያስጠላል። ደገፍ ካደረጋችሁ በዚህ ወር የዩቲዩብ ገንዘብ ልናረግ ነው ልንልስ ነው። መላስ ብቻ ማለት መላስ ነው የሚባለው ማሽተት ገና ልናሸት ነው። ቪዲዮን ሼር ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ፣ ዩቲዩብ ቻናሌን ሰብስክራይብ ማድረግ እንዳትረሱ፣ የደወል ምልክቱን መጫን እንዳትረሱ። አብረን ስለነበረን ቆይታ ከልብ አመሰግናለሁ። እወዳችኋለሁ። ባይ ባይ። ዚስ ኢዝ ጋሞሚ